ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ዛሬ ይዤላችሁ የመጣው በዘ፣ በደ፣ በጀ እንዲሁም በሌሎች ፊደላት ቃላት ምስረታ ይሆናል ማለት ነው። አማርኛን ለማንበብ ወይም ለመጻፍ የአማርኛ ፊደላትን ድምጻቸውንና ስንተኛ ፊደል እንደሆኑ ቅርጻቸውን መለየት ይኖርብናል። ለዚህም አማርኛ ፊደላትን እየቆጠራችሁ አጋጥማችሁን ለማንበብና ለመጻፍ ለተቸገራችሁ በቀላል መንገድ ማወቅ ወይም መረዳት የሚችሉበት ቪዲዮ ነው። ቪዲዮውን ላይክ፣ ሼር፣ ሳብስክራይብ በማድረግ እስከ መጨረሻው ተከታተሉት። ከዘ እስከ ዞ ከደ እስከ ዶ እያደረግን ሌሎችንም ፊደላት የምንመሰርትባቸው ይሆናል ማለት ነው። እሺ እስኪ የዘን ዝርያ በቅድሚያ እንቆጥረዋለን ማለት ነው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። በዚህ በእያንዳንዳቸው አንዳንድ ቃላትን መሰርታለን ማለት ነው። ከዘ ስንነሳ ይቺ ዘገየ። ዘገየ ስንል ዘገየ ብለን ማለፍ ሳይሆን ስንተኛ ፊደሎች ናቸው፣ የማንስ ቤተሰብ ናቸው የሚሉትን ጨምረን እናያለን ማለት ነው። ስለዚህ ዘገየ ስንል የዘ የመጀመሪያ ፊደል ዘ፣ ይቺስ፣ ይቺ የገ የመጀመሪያ ፊደል ገ፣ ይቺ የየ የመጀመሪያ ፊደል የ። ምን ብለን ጻፍነ ማለት ነው? ዘገየ፣ ዘገየ ብለን ጻፍነ ማለት ነው። በዛ ስንሰራ በዙ ፊደል ወይም በዘ ሁለተኛ ስንሰራ ደግሞ ዙፋን፣ ዙፋን ብለን ለመጻፍ ስትፈልጉ ይቺ የዘ የሁለተኛ ፊደል ዙ፣ ይቺስ ማናት? ይቺ የፈ ዝርያ አራተኛ ፊደል ፋ፣ ይቺስ፣ ይቺ የነ ቤተሰብ ወይም የነ ዝርያ ስድስተኛ ፊደል ድምጿን ማን ብለን እንጠራታለን? ነ፣ ኑ፣ ኒ፣ ና፣ ኔ፣ ን ብለን መቁጠር እንችላለን ማለት ነው። ን ብለን እንጠራታለን። ስለዚህ ዙ፣ ፋ፣ ን፣ ዙፋን ብላችሁ መጻፍ ቻላችሁ ማለት ነው። በዚህ ስንመጣ ደግሞ በዘ ሶስተኛ ፊደል ስንሰራ ዚነት፣ ዚነት ስንል ደግሞ የዘ ሶስተኛ ፊደል ብለናል። ዚ፣ ይችስ የነ የመጀመሪያ ፊደል ነ፣ ይችስ የተ ስድስተኛ ፊደል ድምጿ ማን ብለን እንጠራታለን? ት ማለት ነው። ቆጥራችሁ መድረስ ትችላላችሁ። ስለዚህ ዚነት፣ ዚነት የሚል ቃል መሰረትነ ማለት ነው። ወደ ቀጣዩ ስናልፍ ደግሞ በዘ አራተኛ ፊደል ዛሬ፣ ዛሬ ስንል የዘ አራተኛ ፊደል ዛ፣ ይችስ የረ አምስተኛ ፊደል ማን ብለን እንጠራታለን? ሬ። ፊደሏን ቆጥራችሁ ሬ መሆኗን ማረጋገጥ ይቻላል ማለት ነው። ረሩ፣ ሪ፣ ራ፣ ሬ ብላችሁ የረ አምስተኛ ፊደል ሬ መሆኗን ማወቅ ትችላላችሁ ማለት ነው። ስለዚህ ዛሬ፣ ዛሬ። በዘ አምስተኛ ስንሰራ ደግሞ ይቺ ዜጎች፣ ዜጎች ብላችሁ ለመጻፍ ስትፈልጉ ደግሞ የዘን አምስተኛ ፊደል ዜ፣ ይችስ የገ ሰባተኛ ፊደል ጎ፣ ይችስ የቸ ስድስተኛ ፊደል ች፣ በአንድ ላይ ዜ፣ ጎ፣ ች፣ ዜጎች፣ ዜጎች። ከዚህ ስንመጣ በዘ ስድስተኛ ፊደል ይቺ ዝናብ፣ ዝናብ ስንል ደግሞ የዘ ስድስተኛ ፊደል ዝ፣ ይችስ ይቺ የነ ዝርያ አራተኛ ፊደል ድምጿን ና ብለን ጠራት ነው። ና፣ ይችስ ይቺ የበ ስድስተኛ ፊደል ብ፣ አንድ ላይ ዝ፣ ና፣ ብ፣ ዝናብ ብላችሁ ጻፋችሁ ማለት ነው። በዚህ መልኩ ካስቀመጣችኋቸው በዘ ሰባተኛ ስንሰራ ደግሞ ይቺ ዞማ፣ ዞማ ስንል ደግሞ የዘ ሰባተኛ ዞ፣ ይችስ ይቺ የመ አራተኛ ድምጿ ማን ብለን እንጠራታለን? ይኸው መቁጠር እንችላለን። መ፣ ሙ፣ ሚ፣ ማ አራተኛ አይደል ያለን። ስለዚህ ማ ናት ማለት ነው። ዞማ፣ ዞማ የሚል ቃል መሰረት ነው ማለት ነው።
በደ ቤተሰብ ስንሰራ ደግሞ እስኪ በቅድሚያ ፊደሎች እንቆጥራለን። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እነዚህ ደግሞ በእያንዳንዳቸው ቃላት ስንመሰርት በደ ስንነሳ ይቺ ደስታ ደስታ ብለን ስንመሰርት ደግሞ የደ የመጀመሪያ ፊደል ደ፣ የሰ ስድስተኛ ፊደል ስ፣ የተ አራተኛ ፊደል ታ፣ በአንድ ላይ ደስታ ደስታ። ባለፈው ክፍለ ጊዜያችን እንዳየነው ወይም ባለፈው ቪዲዮአችን የአማርኛ ፊደል የአንደኛ ፊደል የሆኑት ምንም አይነት ቅጽል እንደሌላቸው ወይም ቀለበት የሚሆን ምንም ቅጽል ከሌላቸው የመጀመሪያ ፊደል መሆናቸው ማስታወስ ይኖርብናል። የሁለተኛ ፊደል ከሆኑ ከጎናቸው ምን አላቸው? ከጎናቸው ቅጽል ካላቸው የሁለተኛ ፊደሎች መሆናቸው ማስታወስ ይኖርብናል። ሶስተኛ ፊደሎች ከታች ከእግራቸው ጫማ ወይም ሸፈፍ ያሉ መሆናቸውን ልብ ማለት ይኖርብናል። የአራተኛ ፊደሎች ምን አላቸው? የአራተኛ ፊደሎች ከሆኑ ደግሞ ሁሉም ፊደላት በሚባል ደረጃ የአራተኛ ፊደላት ምንድን ናቸው? እግራቸው በስተግራ የሚያጥር ፊደላት አራተኛ ፊደል ናቸው ማለት ነው። አምስተኛ ፊደላት ደግሞ ሁሉም ፊደላት በሚባል ደረጃ ምንድን ናቸው? ከታች ከእግራቸው በስተቀኝ ቀለበት ካላቸው የአምስተኛ ፊደል መሆናቸውን ልብ ልንል ይገባል። የስድስተኛ ፊደሎች ሁሉም እንደ ፊደሎች እንደየቅርጻቸው የተለያዩ ነው። የሰባተኛ ፊደሎች የተለያየ ቅርጽ ቢኖራቸውም አብዛኛዎቹ ግን እግራቸው በስተቀኝ እንደሚያጥር ልብ ብለን እነዚህም ማስታወስ ይኖርብናል። በዚህ መሰረት ነው ማለት ነው ስንተኛ ፊደል እንደሆኑ ማወቅ የምንችለው። እሺ እዚህ ስንመጣ በደ ሁለተኛ ዱባይ ብለን ስንጽፍ ይቺ ከጎናቸው ቅጽል ያሉ ሁለተኞች ናቸው ብለናል። ዱ፣ ይቺስ የበ አራተኛ ፊደል ባ፣ ይቺ የየ ስድስተኛ ፊደል ማን ብለን እንጠራታለን? ይ ማለት ነው። መቁጠር ትችላላችሁ። በአንድ ላይ ዱ ባ ይ ዱባይ። በዚህ መልኩ ከተለማመዳችሁ ጎበዝ አንባቢና ጻፊ ማትሆኑበት ምክንያት የለም ማለት ነው። እዚህ ስንመጣ በደ ሶስተኛ ዲራማ ስንል የደ ሶስተኛ ዲ፣ ይቺ የረ አራተኛ ፊደል ራ፣ ይቺ የመ አራተኛ ፊደል ማ፣ በአንድ ላይ ዲራማ። ከዚህ ስንመጣ ይቺ በደ አራተኛ ስንሰራ ዳንግላ ስንል የደ አራተኛ ፊደል ዳ፣ ይቺ የነ ስድስተኛ ፊደል ን፣ ይቺ የገ ስድስተኛ ፊደል ግ፣ ይቺ የለ አራተኛ ፊደል ላ፣ በአንድ ላይ ዳንግላ። ይቺስ ዘዴ ስንል ደግሞ በደ አምስተኛ ፊደል ነው። የዘ የመጀመሪያ ፊደል ዘ፣ ይቺስ የደ አምስተኛ ፊደል ዴ፣ በአንድ ላይ ዘዴ። ይቺስ ድርጅት ስንል የደ ስድስተኛ ፊደል ድ፣ ይቺስ የረ ስድስተኛ ፊደል ር፣ ይቺስ የገ ሶስተኛ ፊደል ጊ፣ ይቺስ የተ ስድስተኛ ፊደል ት፣ በአንድ ላይ ድርጅት። እሺ በደ ሰባተኛ ፊደል ስንሰራስ ዶክተር ብለን ስንጽፍ የደ ሰባተኛ ፊደል ዶ፣ ይቺ የከ ስድስተኛ ፊደል ክ፣ ይቺ የተ የመጀመሪያ ፊደል ተ፣ ይቺ የረ ስድስተኛ ፊደል ር፣ አንድ ላይ ዶክተር ብለን ጻፍን ማለት ነው። አማርኛም በቀላል መንገድ ማንበብ መጻፍ ለምትፈልጉ ሁሉ በኦንላይን ተምራችሁ ጎበዝ አንባቢና ጻፊ መሆን እንፈልጋለን ለምትሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። በቅርብ ቀን ጎበዝ አንባቢና ጻፊ መሆን እንዲችሉ አድርገን እናስተምራችኋለን። እዚህ ስንመጣ በጀ ቤተሰብ እንመሰርታለን ማለት ነው። በጀ ቤተሰብ እስኪ ፊደላቶችን ከጀ እስከ ጆ ያሉትን በቅድሚያ እንቆጥራለን። ይቺ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ።
ጆ። እሺ ልብ ብላችሁ ተከታተሉኝ። እሺ በጀ የመጀመሪያ ፊደል ስንሰራ ጀበና ጀበና ብለን ስንሰራ የጀ የመጀመሪያ ፊደል ጀ ይችስ የበ የመጀመሪያ ፊደል በ ይቺ የነ አራተኛ ፊደል ማናት ድምጿ ና ማለት ነ ኑ ኒ ና ብላችሁ ቆጥራችሁ ድምጿን መረስ ትችላላችሁ። ስለዚህ ጀበና ጀበና የሚል ቃል መሰረትን ማለት ነው። እዚህ ስንመጣ ደግሞ በጀ ሁለተኛ ጁስ ጁስ ስንል የጀ ሁለተኛ ፊደል ጁ ይቺ የሰ ስድስተኛ ፊደል ስ አንድ ላይ ጁስ ጁስ። ከዚህ ስንመጣ በጀ ሶስተኛ ፊደል ጂቡቲ ጂቡቲ ስንል የጀ ሶስተኛ ፊደል ጂ ይቺ የበ ሁለተኛ ፊደል ቡ ይቺ የተ ሶስተኛ ፊደል ቲ አንድ ላይ ጂቡቲ የሚል ቃል መሰረተ ነው። ጂቡቲ። በጀ አራተኛ ብንሰራ ደግሞ ጃፓን ጃፓን ብለን ለመጻፍ ስትፈልጉ ደግሞ ፊት ጀመራ ስንተኛ ፊደል እንደሆነ ማወቅና ድምጻቸውን ረቡና ማለት የጀ አራተኛ ፊደል ጃ ይቺስ ይቺ የፐ አራተኛ ፊደል ፓ ይቺስ የነ ስድስተኛ ፊደል ን በአንድ ላይ ጃፓን ጃፓን። ከዚህ ስንመጣ የጀ አምስተኛ ፊደል ማለት ነው ጄ ጄት ጄት ስንል የጀ አምስተኛ ፊደል ጄ የተ ስድስተኛ ፊደል ት በአንድ ላይ ጄት ጄት። ይችስ ጅምላ ጅምላ ስንል የጀ ስድስተኛ ፊደል ጂ የመ ስድስተኛ ፊደል ም የለ አራተኛ ፊደል ላ አንድ ላይ ጅምላ ጅምላ። ከዚህ ስንመጣ ይቺ ጆርዳን ጆርዳን ስንል የጀ ሰባተኛ ፊደል ጆ የረ ስድስተኛ ፊደል ር የደ አራተኛ ፊደል ዳ የነ ስድስተኛ ፊደል ን በአንድ ላይ ጆርዳን ጆርዳን የሚል ቃል መሰረትን ማለት ነው። ወደ ቀጣይ እሺ እዚህ ስንመጣ በአ ቤተሰብ ማለት ነው። በአ ቤተሰብ ቃላት እንመሰርታለን። እሺ መጀመሪያ ፊደላቶችን እንቆጥራለን። አ ኡ ኢ አ ኤ እ ኦ እያንዳንዳቸው ቃላት ስንመሰርት ደግሞ በእነዚህ በአ መነሻ አድርገን እንሰራ። ይቺ አገኘ አገኘ ስንል የአ የመጀመሪያ ፊደል አ የገ የመጀመሪያ ፊደል ገ የኘ የመጀመሪያ ፊደል ኘ በአንድ ላይ አገኘ አገኘ። እሺ ከዚህ ስንመጣ በአ ሁለተኛ ፊደልስ ኦራን ኦራን ስንል ደግሞ ወይም ቁራን ብለን ለመጻፍ ስንፈልግ የአን ሁለተኛ ፊደል ኡ የረን አራተኛ ፊደል ራ የነ ስድስተኛ ፊደል ን በአንድ ላይ ኦራን ኦራን ብለን መጻፍ ቻልን ማለት ነው። በአ ሶስተኛ ስንሰራ ደግሞ ኢሳያስ ኢሳያስ ብለን ስንጽፍ የአ ሶስተኛ ፊደል ኢ ይችስ የሰ አራተኛ ፊደል ሳ ይችስ የየ አራተኛ ፊደል ያ ይቺ የሰ ስድስተኛ ፊደል ስ በአንድ ላይ ኢሳያስ ኢሳያስ። ከዚህ ስንመጣ በአ አራተኛ ፊደል ደግሞ ስንሰራ አዲስ አዲስ ስንል የአ የመጀመሪያ ፊደል አ የደ ሶስተኛ ፊደል ዲ የሰ ስድስተኛ ፊደል ስ በአንድ ላይ አዲስ አዲስ። ከዚህ ስንመጣ በአ አምስተኛ ፊደልስ ኤዲስ ኤ ይቺ የአ አምስተኛ ፊደል ኤ ይቺስ የደ ስድስተኛ ፊደል ድ ይቺ የሰ ስድስተኛ ፊደል ስ በአንድ ላይ ኤ
ድስ። ከዚህ ስንመጣ ይቺ በእ ስንሰራ በአ ስድስተኛ ፊደል እንጂ። እንጂ ስንል የአ ስድስተኛ ፊደል እ፣ የነ ስድስተኛ ፊደል ን፣ የጀ ሶስተኛ ፊደል ጅ፣ አንድ ላይ እ ን ጂ እንጂ። እሺ በአ ሰባተኛ ፊደል ስንሰራስ ኦዲት። ኦዲት ስንል የአ ሰባተኛ ፊደል ኦ፣ የደ ሶስተኛ ፊደል ዲ፣ የተ ስድስተኛ ፊደል ት፣ በአንድ ላይ ኦዲት ኦዲት። ከዚህ ስንመጣ ይቺ የከዝ በከ ዝርያ ስንሰራ እስኪ ከከ እስከ ኮ ያሉ መጀመሪያ ፊደላት እንቆጥራለን። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። በእያንዳንዳቸው ቃላት ስንመሰርት በከ ተነስተን ይቺ ከባድ ከባድ ብላችሁ ለመጻፍ ስትፈልጉ የከ የመጀመሪያ ፊደል ከ፣ የበ አራተኛ ፊደል ባ፣ የደ ስድስተኛ ፊደል ድ፣ አንድ ላይ ከባድ ከባድ። እሺ በከ ሁለተኛስ ኩል። ኩል ስንል የከ ሁለተኛ ፊደል ኩ፣ የለ ስድስተኛ ፊደል ል፣ በአንድ ላይ ኩል ኩል። በከ ሶስተኛ ስንሰራስ ኪሳራ። ኪሳራ ስንል የከ ሶስተኛ ፊደል ኪ፣ የሰ አራተኛ ፊደል ሳ፣ የረ አራተኛ ፊደል ራ፣ በአንድ ላይ ኪ ሳ ራ ኪሳራ። እሺ በከ አራተኛ ስንሰራ ደግሞ ይቺ ካሳ። ካሳ ስንል የከ አራተኛ ፊደል ካ፣ የሰ አራተኛ ፊደል ሳ፣ በአንድ ላይ ካሳ። በከ አምስተኛ ስንሰራ ስቺ ኬንያ። ኬንያ ስንል የከ አምስተኛ ፊደል ኬ፣ የነ ሶስተኛ ፊደል ኒ፣ የየ አራተኛ ፊደል ያ፣ በአንድ ላይ ኬንያ ኬንያ። ከዚህ ስንመጣ በከ ስድስተኛ ክፍል። ክፍል ስንል ደግሞ የከ ስድስተኛ ፊደል ክ፣ የፈ ስድስተኛ ፊደል ፍ፣ የለ ስድስተኛ ፊደል ል፣ በአንድ ላይ ክፍል ክፍል። ይቺስ ኮከብ። ኮከብ ስንል የከ ሰባተኛ ፊደል ኮ፣ ይቺስ የከ የመጀመሪያ ፊደል ከ፣ ይቺ የበ ስድስተኛ ፊደል ብ፣ በአንድ ላይ ኮከብ ኮከብ። ከዚህ ስንመጣ ይቺ የወ ዝርያ ማለት ነው። ፊደሎችን ስንቆጥራቸው ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። እሺ በወ መጀመሪያ ድምፅ ስንሰራ ይቺ ወገብ። ወገብ ትላሽ ነው። የወ የመጀመሪያ ፊደል ወ፣ የገ የመጀመሪያ ፊደል ገ፣ የበ ስድስተኛ ፊደል ብ፣ በአንድ ላይ ወገብ ወገብ። ከዚህ ስንመጣ በወ ሁለተኛ ውስጥ። ውስጥ ስንል የወ ሁለተኛ ፊደል ው፣ ይቺ የሰ ስድስተኛ ፊደል ስ፣ ይቺ የጠ ስድስተኛ ፊደል ጥ፣ በአንድ ላይ ውስጥ ውስጥ። ይቺስ አዊ። አዊ ስንል የአ የመጀመሪያ ፊደል አ፣ የወ ሶስተኛ ፊደል ዊ፣ በአንድ ላይ አዊ። በወ አራተኛ ስንሰራ ደግሞ ይቺ ዋጋ። ዋጋ ስንል የወ አራተኛ ፊደል ዋ፣ የገ አራተኛ ፊደል ጋ፣ በአንድ ላይ ዋጋ ዋጋ። በወ አምስተኛ ዌብ። ዌብ ስንል የወ አምስተኛ ዌ፣ የበ ስድስተኛ ብ፣ አንድ ላይ ዌብ ዌብ። እሺ ከዚህ ስንመጣ ደግሞ በወ ስድስተኛ ውሃ። ውሃ ስንል የወ ስድስተኛ ፊደል ው፣ የሃ የአራተኛ ፊደል ማለት ነው ውሃ፣ አንድ ላይ ውሃ። ፊደል ስንሰራ ደግሞ ይቺ አዎ። አዎ ስንል የአ የመጀመሪያ ፊደል አ፣
የወ ሰባተኛ ፊደል ወ በአንድ ላይ አዎ የሚል ቃል መሰረት ነው ማለት ነው። አማርኛን በቀላል መንገድ ማንበብ መጻፍ ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ደውላችሁ በኦንላይን መማርና መከታተል ለምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በመረጣችሁት ቀንም ጠዋትም ማታም እናንተ የመረጣችሁትን ሰዓት በማስያዝ በቅርብ ቀን ጎበዝ አንባቢና ጻፊ መሆን እንፈልጋለን ለምትሉ እንዲሁም ህፃናትን ማስተማር ለምትፈልጉ ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን በቤታቸው ሆኖ ባላችሁበት ሆናችሁ ማስተማር ወይም መከታተል የምትችሉበት ይሆናል ማለት ነው። ደውላችሁ አናግሩን። ጎበዝ አንባቢና ጻፊ መሆን እንዲችሉ አድርገን እናስተምራለን። ለዛሬ ይዘንላችሁ የመጣነ ቪዲዮ ይህን ይመስላል። በቀጣይ ቀን በሌላ ቪዲዮ እስክንገናኝ ሰናይ ቆይታ፣ መልካም ጊዜ ተመኘን።